ወደ መሃል አገር ያመራውን ጦርነት የመቀልበስ ስትራቴጂ የኢትዮጵያ መንግስት በበኩሉ በሁለት ተዛማጅ ስራዎች ተጠመደ። በአንድ በኩል ወደ መሃል አገር ገብቶ እየተዋጋ ያለውን የትግራይ ኃይል እየተከላከለ የማዳከም ተልዕኮ ሲፈጽም፣ በሌላ በኩል በሰው ኃይል በአመራርና በሎጂስቲክስ ራሱን ማጠናከሩን ተያዘው። ማጥቃት አድርሶ እየገፋ ያለውን የትግራይ ኃይል በጸረ ማጥቃት እየተከላከለ ወታደር ማሰልጠን፣ ድሮንን ጨምሮ አዳዲስና ዘመናዊ ታንኮች፣ መድፎችና መካከለኛና ቀላል መሳሪያዎች በበቂ መጠን ከውጭ አገር ተገዝተው እንዲገቡ በማድረግ ሰፊ ዝግጅት አካሄደ። የትግራይ ክልላዊ መንግስት ወይም ኮማንድ ፖስቱ አመራሮች የፌዴራሉ መንግስት ለዋና ጸረ ማጥቃት በተሟላ ሁኔታ እየተዘጋጀ መሆኑን ለመረዳት የሚያስችላቸው በቂ መረጃ አልነበራቸውም። የመንግስት ኃይል ፊት ለፊታቸው እየተዋጋች ያለው ብቻ እንደሆነ ቆጥረው አዲስ አበባ በቀላሉ እንገባለን በሚል እሳቤ ዝም ብለው ገፉበት። እነሱ ወደ ሰሜን ሸዋ ደብረታቦር አካባቢ፣ ንፋስ መውጫ፣ ላሊበላ፣ በአፋር ደግሞ በሚሌ ካሳጊታና አካባቢው ሲደርሱ መንግስት በቂ የሚባል ኃይል አሰልጥኖ ዝግጁ በማድረግና ከውጭ ያስገባቸውን የጦር መሳሪያዎች ወደ የግዳጅ ቀጠናዎች በማሰማራት በሶስት ግንባሮች የጸረ ማጥቃት ዘመቻው እንዲካሄድ አደረገ። ያው እነሱ ግን ቀድመው በላሱት አፈር ደንዝዘው ነበር። ራሳቸው ጠቅላይ ሚኒስትር አብይ ኃላፊነታቸውን በጊዜያዊነት ለምክትል ጠቅላይ ሚኒስትሩ አስረክበው ወደ ግንባር ዘመቱ። የጸረ ማጥቃት ዘመቻው ከፍተኛ ኃላፊዎች በግንባር ተገኝተው የመሩት የተሟላ ስልጠናና ልምምድ የተደረገበት፣ አስፈላጊው የሎጂስቲክስ አቅርቦት የተዘጋጀለት፣ የእግረኛ ሜካናይዝድና የአየር ጥቃት ዝግጅቱን በበቂ ሁኔታ የተካሄደበት ነው። በመጨረሻም በአገሪቱ መራሄ መንግስት አዝማችነት የመልሶ ማጥቃት ዘመቻው ተካሄደ። በዚህ መሰረት የትግራይ ኃይሎች የደረሰባቸውን የመልሶ ማጥቃት ዘመቻ መቋቋም ተስኗቸው ከሰሜን ሸዋ፣ ምዕራብ አማራ፣ ከአፋር በጥቂት ሳምንታት ነቅለው ባልተደራጀና በተበታተነ ሁኔታ ወደ ትግራይ አዋሳኝ ቦታዎች አፈገፈጉ። በአፋር በኩል ከአማራ ክልል ከሚያዋስነው መስመር ፊት ለፊቱ የሚያገናኛቸውን ድሎች ብቻ እያዩ እነዚህን ድሎች ገለታቸውን ጠብቀን መሄድ እንችላለን ወይ? በተጻራሪ ወገን ያለው መንግስት ምን እያደረገ ነው? ምን የማድረግ አቅም አለው? የራሱ እንኳን ተዋጊ ሰው ችግር ካለበት ሀብት አለውና ከውጭ ቀጥሮ ሊያዋጋንስ አይችልም ወይ ብሎ መተንተን እንደሚገባቸው ዘንግተው ተውን ጉዞ ብቻ ነው የቀረን አዲስ አበባ ለመግባት በሚል በተወጠሩ አመራርና ጀነራሎቹ ሲነዳ በመቆየቱ የመንግስት ጸረ ማጥቃት ዱብዳ ሆነበት። በመሪዎቹ የተሳሳተ የውጊያ ስትራቴጂና ስልት በሺዎች የሚቆጠሩ የትግራይ ወጣቶች ረገፉ። መንግስት የተሳካ የመልሶ ማጥቃት ዘመቻውን ካጠናቀቀ በኋላ በአማራና ትግራይ እንዲሁም በአፋርና ትግራይ አዋሳኝ ቦታዎች ሰራዊቱ እንዲቆም ይፋዊ ትዕዛዝ እንዳስተላለፉ ዶክተር አብይ ከግንባር እንደተመለሱ ነግረውኛል። በዚህ ጊዜ ነበር ታሪክ ይቅር የማይለው በተለይ አሜሪካ የሚገኘው ትግራይ ሚዲያ ሃውስ የሚባለውና መሰሎቹ ወጣቱን ትውልድ በባሰ መልኩ ለጥቃት የሚዳርግ የውሸት ፕሮፓጋንዳ የረጩት። ዶክተር አብይ ቢሮአቸውን ለምክትላቸው አስረክበው ያደረጉትን የጦርነት ዝግጅትና እቅድ ይዘው በግልጽ ለህዝብ ነግረው ጦርነቱን በቅርበት ለመምራት ግንባር ሄጃለሁ ከማለት አልፈው በየጊዜው በየተራራው እየተያዩ አመራር መስጠታቸውን ፀሐይ የመታው ሀቅ ሆኖ ያለ ሚዲያዎቹ ግን ሀቁን ክደው ህብረተሰቡንና የትግራይ ወጣትን በተለይ በየግንባሩ ሲዋደቁ የነበሩት ወንድምና እህቶች በየቀኑ የሚከፍሉትን ውድ የህይወት ዋጋ ከቁብ ሳይቆጥሩ ዋሽቶ ነው ዶክተር አብይ ወደ ግንባር አልሄደም፣ ደብረ ዘይት ነው ተደብቆ ያለው፣ ሀቁን እኛንን የምናውቀው ሌላ አያውቀውም በማለት 24 ሰዓታትን ያለማቋረጥ ሲዋሹና ሲያወናብዱ ነበር። የሚነገራቸውንም አይሰሙም ነበር። የማወናበድ ፕሮፓጋንዳቸውም በመሬት ላይ ከነበረው በእውር ድንብር ከሚመራው ኃይል ጋር እጅና ጓንት ሆኖ የትግራይ ወጣት ከትግራይ መሬት ርቆ ወደ አፋርና መሃል አገር በጥልቀት እንዲገባ ተደርጎ በመንግስት በኩል ለተሰነዘረበት መጠነ ሰፊ ጥቃት እንዲጋለጥና ከፍተኛ ጉዳት እንዲያስተናግድ ተደርጓል። ጠቅላይ ሚኒስትር አብይ ዘመቻውን አጠናቀው ከተመለሱና ከኦሮሚያና አማራ ምክር ቤቶች ጋር ተገናኝተው ከተወያዩ በኋላ ቢሮአቸው ጠርተውኝ ተገናኝተን ተወያይተናል። በውይይታችንም ወቅት ቀጣዮቹን ነጥቦች አንስተውልኛል። ከኦሮሚያና አማራ ክልል ምክር ቤቶች ጋር ተገናኝተው ውይይት ማካሄዳቸውን አወሩኝ።
ጦርነቱ በድንበር እንዲቆም የተደረገበት ምክንያት በትግራይ ኃይሎች በደረሰው ጥቃትና በደል ስሜታቸው የተነካው የመከላከያ ሰራዊት አባላት ወደ ትግራይ ገብተው በህዝብ ላይ ጉዳት እንዳያደርሱ ለመከላከል ታስቦ መሆኑን ገለጹልኝ። ከዚህ በተጨማሪ ከመከላከያ ጀርባ አሰፍስፎ የተዘጋጀ 200,000 የሚሆነው የአማራ ኃይል ትግራይ ውስጥ ገብቶ በሲቪሎች ላይ ጉዳት እንዳያደርስ ለመገደብ ታስቦ እንደሆነ አስረዱኝ። ከዚህ ተጨማሪም መንግስት ተገዶ የገባበት ጦርነት እንጂ በትግራይ ህዝብ ላይ ጉዳት እንዲደርስ ፈጽሞ እንደማይፈልግ ደግሞ ገለጹልኝ። በዚህ ምክንያት አሁንም መንግስት የሰላም እጁን በመዘርጋትና ለሰላም እድል ለመስጠት ዝግጁ መሆኑን ለማሳየት እንደሆነ አብራሩልኝ። ይህንን ሪፖርት ለኦሮሚያ ምክር ቤት ሲያቀርቡ ምክር ቤቱ ሙሉ ለሙሉ ድጋፉን እንደገለጸም አስረዱኝ። በአንጻሩ ከአማራ ክልል ምክር ቤት ጋር ጠቅላይ ሚኒስትር አብይ ባደረጉት ስብሰባ ለምን ጦርነቱ አልቀጠለም በማለት ምክር ቤቱ መቃወሙንና ስብሰባው የዋዛ እንዳልነበር ነገሩኝ። ባህር ዳር በተደረገው ስብሰባ ጠቅላይ ሚኒስትር አብይ ጦርነቱ በትግራይና አማራ አዋሳኝ ድንበር እንዲቆም ማድረጋቸውና የቀረውን በሰላም መፍታት ነው ያለብን ብለው እንደሚያምኑ ላቀረቡት ሐሳብ ተሰብሳቢዎቹ ግን ጦርነቱ መቀጠል ነው ያለበት ብለው እንደሚያምኑ ስብሰባው ባለመግባባት እንደተቋጨ ከብዙዎች ሰምቻለሁ። ይህ ብቻም ሳይሆን ጠቅላይ ሚኒስትሩ በጦርነቱ ጊዜ የተማረኩና በእስር የሚገኙት ስብሐት ነጋና ከሱ ጋር የነበሩትን ለሰላም ሲባል መንግስት ከእስር እንደሚፈታቸውና የአማራ ክልል መስተዳደርም ያሰራቸውንና አቶ በረከት ስምኦንና አቶ ታደሰን ከእስር ሊፈቱ ይገባል የሚል ሐሳብ ለምክር ቤቱ እንዳቀረቡም ከብዙዎች ለማወቅ ችያለሁ። በመጨረሻ ምክር ቤቱ ጦርነት መቀጠል አለበት ብሎ በአቋሙ ሲጸና ጠቅላይ ሚኒስትሩ እንግዲያውስ መከላከያ ከቆመበት የአማራና የትግራይ አዋሳኝ ቦታ ተንቀሳቅሶ ወደ ትግራይ ገብቶ አይዋጋም፣ እንዋጋለን ካላችሁ ግን የራሳችሁን ታጣቂ ይዛችሁ ሂዱና ተዋጉስ ከማለት እንደደረሱም ለማወቅ ችያለሁ። ጦርነቱ የመቀጠልና ያለመቀጠል ጉዳይም ጠቅላይ ሚኒስትር አብይና ምክር ቤቱ ሳይስማሙ መለያየታቸውን አውቄያለሁ። የትግራይ ኃይሎች መሪዎችን በማግኘት አሁንም መንግስት ለሰላም ውይይት ዝግጁ መሆኑና ተገናኝቶ ለመወያየት ፈቃደኛ መሆኑን መቀሌ ካሉት ግንኙነት አፈላልጌ እንድነግራቸውና ችግሩን በሰላም ለመፍታት ጥረት እንዳደርግ ሐሳባቸውን አካፈሉኝ። የትግራይ ኃይሎች ወደ አማራና አፋር ክልሎች ገብተው ጥቃት ከከፈቱ በኋላ በመሃል ሀገር የሚኖሩ የትግራይ ተወላጆች የደረሰባቸውን እስርና እንግልት በመፍታት በኩል የቻልኩትን እንዳግዝ አሳሰቡኝ። ገለጻቸውንና ሐሳቡን ካደመጥኩ በኋላ በግሌ በዚህ ሁኔታ ላይ ያለኝን መረጃና ትዝብት ነገርኳቸው። የትግራይ ተወላጆች እድሜና ጤና ሳይለይ ሁሉም በማጎሪያ በፖሊስ ጣቢያ በታጠረ ክፍት ቦታና ባላለቁ ፎቆች ውስጥ ታጉሮ ታስሮ እንዳለና ይህም በአጠቃላይ ሕግን የጣሰና ዘርን መሰረት ያደረገ በሰብአዊነት ላይ የሚፈጸም ወንጀል መሆኑን ገለጽኩላቸው። ይባስ ብሎ ከሳውዲ አረቢያ በተመላሽነት ከመጡ ዜጎች መሃል በተለይ ተጋሩ የሆኑት ተለይተው ከቦሌ አየር ማረፊያ እየተያዙ መታሰራቸውንም ገለጽኩ። በተለያዩ ማጎሪያዎች እንዲገቡ ከተደረጉት ውስጥ ከሳውዲ አረቢያ መጥተው ከአየር ማረፊያ የተያዙ ሴቶች እንደሚገኙበትና በተለይ በኮተቤ አካባቢ በአቶ ተክለ ብርሃን አምባይ መጋዘን የታሰሩት ሴቶች በተገኙበት በጥበቃ ፖሊስ በተተኮሰባቸው የእሩምታ ተኩስ መቁሰላቸውን ነገርኳቸው። እነዚህ የቆሰሉት ሴቶች በሚኒሊክ ሆስፒታል እየታከሙ መሆናቸውንም አሳወቅኳቸው። እኔ በግሌ ስለ ሁኔታው መረጃ እንዳገኘው ኮተቤ ወደሚገኘው የተክለ ብርሃን አምባዬ መሆኑ ወደሚታወቀው ማጎሪያ ካምፕ በመሄድ አንድ ተረኛ ፖሊስ እስረኞቹን በጥይት መደብደቡን ካረጋገጥኩኝ በኋላ ቁስለኞቹ የት እንደተወሰዱ ጠይቄ ወደ ሚኒሊክ ሆስፒታል በማምራት ቁስለኞችን እንዳነጋገርኳቸው መረጃ ሰጠው። የሁኔታው አስከፊነት ምን ያህል ርቀት እንደተጓዘ በማሳወቅም መንግስት በአፋጣኝ መፍትሄ መስጠት ያለበት ጉዳይ መሆኑን አሳሰብኩ። ጠቅላይ ሚኒስትሩም በተለይ የሳውዲ ተመላሽ ሴቶች በማጎሪያ ካምፕ በጥይት መደብደባቸውን ሲሰሙ በጣም ደነገጡ። ወዲያውም ከነበሩበት ተነስተው ለፖሊስ ደወሉ። በጣም ተቆጡ። በአስቸኳይ አጣሩ፣ እርምጃ በራሳችሁ ላይ ይወሰድባቸዋል አሏቸው። ይህንን መመሪያ ሰጥተው ከተመለሱ በኋላ ቁጭ ብለን መነጋገሩን ቀጠልን። ጠረፍ ላይ ጦርነት አቁማችሁ ስታበቁ እዚህ በሲቪል ነዋሪ ትግራዋይ ላይ ግን ሌላ ጦርነት ታውጇል። ችግሩን ከማቆም ጨርሶ እስከ መቀልበስ የሚያስችል እርምጃ አሁን መንግስት መውሰድ አለበት ብዬ አምርሬ ተናገርኩኝ። እሳቸውም እርምጃ እንወስዳለን አሉኝ። በዚያ ተለያየን። ከቢሮአቸው ወጥቼ ቤቴ ስደርስ በቴሌቪዥን ወጥተው አምርረው ወቀሳም ጨምረው የታሰረውን በሙሉ ፍቱ እያሉ ሲናገሩ አዳመጥኳቸው። እንደዚህ እስከሆነ የቀረው የሰው ሕይወት ይድናል የሚል ተስፋ አደረብኝ።
የሚገርመው ትግራዋይ የሆነ ሁሉ በማጎሪያ ሲታሰር በኢኮኖሚ ማዳቀቅ በሞራል መስበር ወዘተ በሚል የተያዘ ዕቅድ ነበርና የትግራዋይ ባንክ አካውንት ስሙ እየተለቀመ ተዘግቷል። እንዲለቀቅልህም ገንዘብ አምጣ እየተባለ ብዙ ተበዝብዟል። የንግድ ተቋም ከትንሽ እስከ ትልቅ ተዘግቷል፣ ታሽጓል። ፍተሻ በሚል ሰበብ ንብረቱ ተዘርፏል፣ ወድሟል። ትግራዋይ ውጭ ሀገር እንዳይሄድ ቦሌ አየር ማረፊያ ላይ ኬላ ተደርጓል። አንዳንዶቹም ተሰውረው ደብዛቸው ጠፍቷል። ትግራዋይ በየማጎሪያው ካምፑ ከገባ በኋላ ጠዋት ከቤቴ ወጥቼ እየዞርኩኝ ማጎሪያ ካምፖችን ፎቶግራፍና ቪዲዮዎች ሳነሳ እስረኞችና ፖሊሶችን ሳነጋግር ነበር ሙለው። ፖሊሶቹን ምን አድርገው ነው አስራችሁ የምትጠብቋቸው የምታሰቃዩቸው? ፍርድ ቤትስ ይወሰዳሉ ብዬ ስጠይቃቸው አብዛኞቹ እሰሩ ጠብቁ ተብለን ስለታዘዝን ነው ብለው መልሰውልኛል። ሌሎቹ ፖሊሶች ደግሞ ላለቆቻችን ወደ ፍርድ ቤት የሚያስቀርብ ጥፋት የላቸውም የሚል ሐሳብ ስናቀርብ አፋችሁን ያዙ፣ እንደዚህ አይነት ጥያቄ እንዳታቀርቡ፣ የትግራይ ታጣቂዎች እኮ ወሎ፣ ሰሜን ሸዋ፣ ጎንደር ዘልቀው በመግባት ህዝባችንን እየፈጁ ናቸው እየተባለ ማስጠንቀቂያ ያዘለ ሐሳብ ስለሚቀርብልን መናገር አንችልም፣ ከቻልክ አንተ ሞክር ይሉኝ ነበር። ጠቅላይ ሚኒስትሩ በቴሌቪዥን ወጥተው መናገር ከጀመሩና መመሪያ ከሰጡ በኋላ ግን ሁኔታው ቀስ በቀስ ከመርገብ አልፎ እየተፈታ ሄደ። እስራቱ ትግራዋይ ከሆኑ የመከላከያ ሰራዊት አባላትን ጭምር ስለሚያጠቃልል እኔም በብዛት በአዲስ አበባና በአካባቢው በተደጋጋሚ እየተንቀሳቀስኩ ካየሁ በኋላ በተለይ ከጀነራል ብርሃኑ ጁላ በግንባርና በስልክ የመገናኘት እድል ስለነበረኝ ሁኔታውን በተደጋጋሚ እንነጋገርበት ነበር። እሳቸው ችግሩን እንዳወቁ በተለይ አዲስ አበባ የሚኖሩት የመከላከያ አባላት ከእስር ቶሎ እንዲፈቱ አደረጉ። ቀደም ሲል ከነበረው የተሻለ ሁኔታም ተፈጠረ። በአንድ ወቅትም አስታውሳለሁ ጀነራል ብርሃኑ ጁላ የመከላከያ አባላት የነበሩትን ያለ መከላከያ ዕውቅና እንዳታስሩ እንዳትነኩ የሚል መመሪያ ለፖሊስ ኃላፊዎች ሰጥተዋል። እኔ የማውቀው ጦርነት በታጠቁ ኃይሎች መካከል የሚደረግ ነው። ከትግራይ ጋር በተካሄደው ጦርነት ግን በተለይ በአዲስ አበባና በአማራ ክልል የሚኖረውን ሲቪል ትግራዋይ ማጥፋትንና ማንገላታት እንደ ትክክለኛ ስራ ተደርጎ ሲወሰድ ግን በአይኔ አይቻለሁ። በዚህ ጊዜ ነበር በአጼ ኃይለ ሥላሴና በኔ የእድሜ ዘመን እስከማውቀውና በታሪክ ሲወርድ ሲዋረድ የመጣውን ትውልድ ተሻጋሪ ብቸኛ ተቋም የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በንጉሱ ጊዜ ለህዝቡ በተለይ ለአርሶ አደሩ ንጉሱ በእግዚአብሔር ዘንድ አንተን ሊያስተዳድሩ የተላኩ ናቸው የሆነ በስርዓቱ ምክንያት የመጣበት ችግር በመካድ ችግሩ የመጣብህና እየመጣብህ ያለው ኃጢአተኛ ስለሆንክ ነው ብሎ ለንጉሱ ጥብቅና እየቆመ የመጣ ተቋም መሆኑ ታውቆና ሐቅ ሆኖ ሲያበቃ በዚህ በቅርቡ በነበረው ቀውስም በተለይ በአዲስ አበባና በአማራ ክልል ትግራዋዮች በማንነታቸው እየተለቀሙ ሲታሰሩ ወደ ማጎሪያ እንዲገቡ ተደርገው ለእርድ ሲዘጋጁ የእምነት ተቋሟ ሲያገለግሉ የነበሩ የትግራይ ተወላጅ ቀሳውስትን ከያሉበት ለቅማ ወደ ማጎሪያ ካምፖች አስገብታ እንዲታሰሩ አድርጋለች። በቦታቸውም በተለይ የአማራ ተወላጅ ሆኑ ቀሳውስት እንዲተኩ አድርጋለች። ይህ በማድረጓም ቤተክርስቲያኗ የእምነት ካባ በመልበስ ፖለቲካዊ ፍላጎታቸውን ለማድረግ እንደዋሻ በሚጠቀሙባት በኢሰፓ፣ በኢሃፓ፣ በቂመኞች፣ በዘረኞች፣ በመንጋዎች ወዘተ በየጦር አውርድ አዝማቾች የተሞሏች መሆኗም በተግባር አረጋግጣለች። ታዲያ ጳጳስ ሆኖ ግደል፣ ረድ፣ ውረር እናም ከዛ በኋላ መንግስተ ሰማያት እንድትወርስ አደርጋለሁ በማለት በአደባባይ ሲሰብኩ የሰማሁት እኔ ብቻ ነኝ እንዴ? በተቃራኒው በማንነታቸው የታሰሩት ቄሶች በየማጎሪያው ታስረው ከሌላው እስረኛ ጋር ሆነው ሲጸልዩና ሲባርኩ አላየንም አልሰማንም እንዴ? ታዲያ እድሜ ጠገቧ የእምነት ተቋም ሲወርድ ሲዋረድ የመጣውን የጦርነት አዙሪትን ለማስቀጠል የራሷን ድርሻ ለመወጣት ስትሟሟት አየን እንጂ ሌላ ምን አየን ማለት ይቻላል። መቼ ነበር ታዲያ የእምነት ተቋሟ በዚህ በቅርቡ ባስተናገድ ነው የልቂትና የጥፋት ሁኔታ በሁለቱ ተፋላሚዎች መሃል ገብታ መስቀልና የእምነት ካባዋን ለብሳ እኔን ረግጣችሁ ካልሆነ አይሆንም ብላ ለእምነቷ ስትቆም የተስተዋለችው? የመንግስትና የትግራይ ኃይሎች የመጀመሪያ ግንኙነት። የትግራይ ኃይሎች በተለይም ወደ አፋርና አማራ ክልል በጥልቀት ደርሰውባቸው ከነበሩት አካባቢዎች ባጋጠማቸው ያልገመቱት የጦርነት አፈጻጸም ወደ መሃል ሀገር ባፈሰሱት የትግራይ ወጣት ላይ የደረሰው ከፍተኛ ኪሳራ ወይም የሞተውና ወደ ትግራይ በመመለስ ላይ ሳለ የጎርፍ ሲሳይ የሆነ ወጣት ቁጥር የሚያውቁት ራሳቸው ወታደራዊ መገናኛዎቻቸውን ዘግተው በዓለም ታሪክ ታይቶና ተሰምቶ በማይታወቅ ደረጃ 600 ኪሎ ሜትር ርቀት ወደ ኋላ በማፈግፈግ
በመቀሌ የተሰበሰቡት የትግራይ ጀነራሎች ቢሆኑም ከመንግስት ጋር ግንኙነት የተጀመረው በማጥቃትና ወደ ትግራይ በመገስገስ ላይ የነበረው የአገር መከላከያ ሰራዊት በትግራይና አማራ አዋሳኝ ቦታዎች እንዲቆም የፌዴራል መንግስት ትዕዛዝ ከሰጠ በኋላ ነበር። እኔም ደም አፋሳሹን ጦርነት እንዲቆምና የሰላም ውይይት የሚካሄድበትን ሁኔታን የማመቻቸትና መንግስትና የትግራይ ኃይሎችን በአካል ለማገናኘት በቀጥታ ጥረት የጀመርኩት በዚህ ወቅት ነበር። በዚህም መሰረት ያገኘሁትን የግንኙነት መስመር ተጠቅሜ በፌዴራል መንግስትና በትግራይ ኃይሎች መካከል ውይይት እንዲካሄድ ጥረት ጀመርኩ። የትግራይ ኃይሎችን ለማግኘት አማራጮችን ማፈላለግ ቀጠልኩ። በአሜሪካ ከሚኖሩት አባሎቻቸውና ወኪሎቻቸው ጋር በስልክ በመገናኘት በመቀሌ ለሚገኙት አለቆቻቸው እንዲነግሯቸው አደረኩኝ። መንግስት ለሰላም ሲባል መነጋገር እንደሚፈልግ፣ እነሱም ወጣቱን ለልቂት ከሚዳርጉት የህዝቡንም መከራ ከሚያረዝሙ ለሰላማዊ መፍትሄ ዝግጁ እንዲሆኑ አሳሰብኳቸው። አካሄዳቸው በጠቅላላና ስትራቴጂያቸው ወደ ውድቀትና ጥፋት የሚያመራቸው መሆኑን ነገርኳቸው። እየተዋጓቸው ያሉትን ኃይሎች ቀደም ተከተል ማስያዝ ስለተሳናቸውና የትግራይን ወጣት እያስጨረሱ ስለሆኑ ከሰላማዊ ንግግር ውጭ ሌላ አማራጭ እንደሌላቸው አስገነዘብኳቸው። በዚህ መሰረትም የትግራይ አመራሮች መልእክቱ ስለደረሳቸውና ለመወያየት ስለተስማሙ የመንግስትና የነሱ ተወካይ ጀነራሎች ለመነጋገር ወደ ሲሸልስ አቀኑ። ይህ ወደ ሲሸልስ የተደረገው ጉዞና በሁለቱም ተወካዮች የተደረገው ግንኙነት ጦርነቱ ከተጀመረ ለመጀመሪያ ጊዜ የተደረገ ግንኙነት ነው። የትግራይ ተወካይ ጀነራሎች ሲሸልስ የሚደርሱበትን የትራንስፖርትና ሎጂስቲክስ ጉዳይ በማመቻቸት በኩል አሜሪካኖቹ ኃላፊነቱን ወስደዋል። በሲሸልስ ለ4-5 ቀናት ተወያይተው በሚከተሉት ጉዳዮች ስምምነት ላይ ደረሱ። ተኩስ በሁለቱም ወገን እንዲቆምና ሁሉም ግንባሮች ጸጥ እንዲሉ ያደርጋሉ። የመንግስት ሰራዊት በወቅቱ ከነበረበት የአማራና ትግራይ አዋሳኞች 1 ኢንችም ወደፊት አይንቀሳቀስም፣ አንዲት ጥይትም አትተኮስም። የትግራይ ኃይል በይፋ ከሚታወቀው የአማራና የአፋር ግዛቶች ለቆ በመውጣት በትግራይ መሬት ብቻ ተወስኖ ይሰፍራል። ከ1 እስከ 3 ቁጥር የተጠቀሱት የስምምነት ነጥቦች በፍጥነት ተግባራዊ በማድረግ ከመሃል አገር ይሁን ከጅቡቲ ወደ ትግራይ የሚወስደው የተሽከርካሪ መንገድ ክፍት እንዲሆን በማድረግ ወደ ትግራይ ሰብአዊ እርዳታ እንዲገባ ይፈቀዳል። ተኩስ ማቆም ተግባራዊ ከተደረገና ሰብአዊ እርዳታ ወደ ትግራይ እንዲገባ ከተመቻቸ በኋላ መንግስትና የትግራይ ኃይል ተወካይ ሲቪል ፖለቲከኞች ተገናኝተው በሲሸልስ የተጀመረውን ግንኙነት ወደ ቀጣዩ የተሟላና ዘላቂ የሰላም ስምምነት እንዲሸጋገር ያደርጋሉ የሚል ነጥቦች ይገኙበታል። በውጤት ሲለካ ተኩስ ካቆመ በኋላ በሁለቱ መካከል አድራሻ ተለዋውጠው ለ5 ወራት ያህል ተኩስን ጋብ አድርገው ቆይቷል። በአፋር በኩል የተሽከርካሪ መንገድ ክፍት ስለተደረገ የተወሰነ ሰብአዊ እርዳታ ወደ ትግራይ ተንቀሳቅሷል። ከአረብ ኤምሬት መንግስት የተላከ በ9 ካርጎ አውሮፕላን የተጫነ ሰብአዊ እርዳታ መቀሌ ተራክፏል። እርዳታው ግን ለተራበው ህዝብ አልደረሰም። ከሲሸልስ ግንኙነት በኋላ ተኩስ እንዲቆም ካደረጉ በኋላ አንዴ ሁለቴ በአሜሪካኖች አመቻችነት ጅቡቲ ተገናኝቷል። በእነዚህ ግንኙነት በሁለቱም በኩል የተስማሙበት ይፋዊ የሆነ መግለጫ ለህዝብ አልተሰጠም። ህብረተሰቡ ጎራ ለይተው ከሚናቆሩትና በፕሮፓጋንዳ ዘመቻ ከተጠመዱት ሚዲያዎች ውጭ ሌላ ታማኝ የመረጃ ምንጭ ስላልነበረው ለውዥንብር ተጋልጧል። በእንደዚህ አይነት ሁኔታ በቆዩበት ጊዜ በመንግስት በኩል መንግስትን ወክሎ ከትግራይ ኃይሎች ጋር የሚደራደር ቡድን መሰየሙን ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ ግልጽ አደረገ። የትግራይ ኃይሎች በበኩላቸው በሚዲያቸው ደጋግመው ያቀረቧቸውን የቅድመ ሁኔታ ነጥቦች ይፋ አደረጉ። ነጥቦቹም የሚከተሉት ነበር። የኤርትራ ሰራዊትና የአማራ ታጣቂ ኃይሎች ከተቆጣጠሯቸው የትግራይ ግዛቶች ለቀው ይውጡ፣ የተፈጸሙትን የጦር ወንጀሎች የሚመረምር ነፃና ገለልተኛ ዓለም አቀፍ አካል ይመስረት፣ የሰብአዊ እርዳታዎች ያለምንም ገደብ እንዲገቡ ይደረጉ፣ የተቋረጡት የባንክ፣ ቴሌኮሙኒኬሽን፣ መብራት፣ የየብስና አየር ትራንስፖርትና ሌሎች አገልግሎቶች ስራቸውን ይጀምሩ፣ በህገ መንግስቱ የተደነገጉት መብቶች በሙሉ ስራ ላይ ይዋሉ፣ ከጥቅምት 2013 ዓ.ም ጀምሮ በፌዴራል መንግስቱ በትግራይ ላይ የተደነገጉትና የተደረጉት እገዳዎች ይነሱ፣ እነዚህንና ሌሎች ስምምነቶች በስራ ላይ መዋላቸውን የሚቆጣጠር ዓለም አቀፋዊ አካል ይመስረት፣
ከሲሸልስ የተኩስ የማቆም ስምምነት በኋላ ለ5 ወራት ያህል የተኩስ ድምጽ በመጥፋቱ ህዝቡ ትንሽም ትሁን እፎይታ አግኝቶ ቆይቷል። በጅቡቲ መስመር በኩል ሰብአዊ እርዳታ ወደ ትግራይ እንዲገባ ተደርጓል። ነገር ግን ወደ ዘላቂ ሰላም በሚወስዱ ጉዳዮች ላይ መደረግ የነበረበት ውይይት ባለመካሄዱ የጦርነቱ ደመና ሳይገፈፍ ቀጠለ። የትግራይ ኃይሎች ከመሃል ሀገር በህይወት ተርፎ የተበታተነውን ወጣት ዳግም ማደራጀትና ማሰልጠን ተያያዙት። የክተት ጥሪ በአዲስ መልክ በማቅረብም ወጣቱን በአስገዳጅ በገፈፋ ወደ እሳት ለመማገድ ሰበሰቡት። ጥሪውን አሻፈረኝ ብሎ የተደበቀውንና ከክልሉ ጠፍቶ የወጣውን ወላጆቹን በማሰር እንግልት አደረሱ። አፋኝ በሆነው የ1 ለ5 አደረጃጀት በመጠቀም ህብረተሰቡን አሸማቀቁት፣ አሰሩት፣ አንገላቱት። ታሪክ ይቅር የማይለው ወንጀል በወጣቱና በህብረተሰቡ ፈጸሙ። በዚህ መልኩም ቁጥሩ የማይናቅ ወጣት ሰበሰቡ። የፌዴራል መንግስት በበኩሉ ለማይቀረው ጦርነት የተሟላ ዝግጅቱን ማካሄድ ቀጠለ። በዚህ መሃል በአሜሪካ መንግስት አመቻችነት ከትግራይ በኩል በጌታቸው ረዳ በሚመራው ቡድንና በመንግስት በኩል ደግሞ በሚኒስትር ሬድዋን ሁሴን በሚመራው ቡድን ጅቡቲ ተገናኝተው ውይይት አካሄዱ። ሆኖም ግን ስብሰባው ያለ ውጤት ተበተነ። እንደገና ያ ለብዙ ሺህ ወጣቶችና ሰላማዊያን ዜጎች ህይወት መቀጠፍ ምክንያት የሆነው ጦርነት ማገርሸቱ ሆነ። ነገሮች በእንደዚህ አይነት ሁኔታ ተወጥረው እንደቆዩ በጥቅምት 2015 ዓ.ም ጦርነቱ በደቡብ ትግራይ ተጀምሮ ብዙ ጊዜ ሳይፈጅ ወደ ሰሜን ምዕራብ ትግራይ በተለይ አዲያቦ አስገደ ወደሚባል አካባቢ ሙሉ ፊቱን አዞረ፣ ተዛመተ። በአንድ በኩል የኢፌድሪ መከላከያ ሰራዊት፣ የአማራ የተለያዩ ታጣቂ ኃይሎች እንዲሁም የኤርትራ ሰራዊት በአንድ የዝ ሰንሰለት ተደራጅተው በቅንጅት ተሰልፏል። በሌላ በኩል ደግሞ ካለፈው ስህተታቸው ያልተማሩት የትግራይ ኃይሎች የተሟላ የሎጂስቲክስ አቅርቦት ሳይኖራቸው በተንዛዛ አደረጃጀትና በእቅድ አልባነት ውጊያውን ገጥመዋል። እጅግ የሚያሳዝነው የትግራይ ኃይሎች መቀሌ እንደገቡ የፈጸሟቸውን መሰረታዊ ስህተቶች ሳያርሙ ነው ጦርነቱን የቀጠሉት። የኢትዮጵያና የኤርትራ ሰራዊቶች ሙሉ ሎጂስቲክስ ማለትም ተተኳሽ፣ ስንቅና ትጥቅ እየቀረበላቸው ውጊያውን ሲቀጥሉ፣ በተጻራሪው ደግሞ የትግራይ ተዋጊ ኃይሎች የነበራቸው ተተኳሽና ሌላም የሎጂስቲክ አቅም ከጅምሩ ከዚህ ግባ የሚባል ስላልነበር እየተመናመነ በሚወርድባቸው ጥቃትና የተኩስ ጫና በሂደት ወደ ኋላ እየተገፉ ለመሄድ ተገደዱ። ጦርነት የሞት የእልቂትና የውድመት መፈልፈያ በመሆኑ በማንኛውም መመዘኛ መወሰድ የማይገባው ምርጫ ነው። ሁሉም አማራጮች ዝግ ሆነው የግድ ከተገባበት ግን የውጊያ ሳይንስ መጠቀም ይግድ ይላል። አንደኛው መሰረታዊ ነገር ሎጂስቲክስ ነው። የጦርነትን ባህሪ በእጅጉ የሚወስን መሰረታዊ ነገር መሆኑም ይታመናል። ሁለተኛው መሬት ነው። የአዲያቦ መሬት ለጥ ያለ ሜዳ የሚበዛበት በመሆኑ በሜካናይዝድ ኃይል ወይም ታንኮች፣ መድፎችና ብረት ለበስ ተሽከርካሪዎች ለተደራጁ ተዋጊ እንዲሁም በተዋጊ አውሮፕላኖችና በድሮኖች የበላይነት ያለው ሰራዊት የጦርነቱን ውጤት እንደሚወስነው ይታወቃል። በ17ቱ ዓመታት የትጥቅ ትግሉ ወቅት ወደ አዲያቦ በተደጋጋሚ የዘመተው የመንግስት ሰራዊት በሜካናይዝድና በአየር ኃይል የበላይነት ስለነበረው ፊት ለፊት እንገጥመው ነበር። ሁሌም ስንዋጋው የነበረው ለአጭር ጊዜ ወይም ለተወሰኑ ቀናት ብቻ ነው። በስተመጨረሻም ትንሽ እየተከላከልን መንገድ ሰተን እንዲያልፍ ነበር የምናደርገው። እንደ ምሳሌ 7ኛው ዙር ወረራ ብለን በምንጠራው የደርግ ዘመቻ የመንግስት ወታደሮች ወደ አዲያቦ በዘመቱበት ወቅት እምባጽዋና አዲጎዘም በሚባሉ ቀጠናዎች የተወሰነ መከላከል አድርገን ነበር ያሳለፍናቸው። በወቅቱ በ1974 ዓ.ም የደርግን የኤርትራ ቀይ ኮከብ ዘመቻ አክሽፈው የመጡት 3ቱም ብርጌዶች የተሳተፉበት ውጊያ በምሽግ ውስጥ የመከላከል ውጊያ ያደረገውም ለተወሰኑ ቀናት ብቻ ነው። የትግራይ ኃይሎች ከዚህ ተሞክሮ እንኳን መማር ሳይችሉ በመቅረታቸውና መሰረታዊውን የውጊያ ሳይንስ በመሳታቸው ወጣቱን ለልቂት ዳረጉት። በዚህ መልኩ የመንግስትና የኤርትራ ኃይሎች የሎጂስቲክስ የሜካናይዝድና የአየር የበላይነት ተጠቅመው ከምዕራብ አቅጣጫ ወደ ምስራቅና ደቡብ እየገፉ ውጊያው ወደ ሽሬ ከተማ፣ ከሽሬ አልፎም ወደ አክሱምና አካባቢው ቀጥሎም ወደ አድዋ ብሎም ያለማቋረጥ በመግፋት አድዋና አካባቢውን አልፈው ወደ ነበለት ሐውዜን ደረሱ። ይህ ማለት ወደ መቀሌ በቅርብ ርቀት ደረሱ ማለት ነው። ይህ ሁሉ የደም ግብር ከተከፈለ በኋላ ነበር በህዳር ወር 2015 ዓ.ም የፌድሪ መንግስትና የትግራይ ኃይሎች ተወካዮች በተገኙበት በደቡብ አፍሪካ ፕሪቶሪያ ከተማ የሰላም ስምምነት ፊርማ ስነ ስርዓት የተካሄደው። የፊርማ ስነ ስርዓቱ በቀጥታ የቴሌቪዥን ስርጭት ሲተላለፍ እቤቴ ውስጥ ቁጭ ብዬ ተከታተልኩት። በዚያ ቅጽበት የተሰማኝን የሐዘን የቁጭትና የጸጸት ስሜት ምንጊዜም አልረሳውም።
ይህ በፕሪቶሪያ የተደረገው ስምምነት እኮ ከጥቅምት 24 2013 ዓ.ም በፊት በአዲስ አበባ ወይም በመቀሌ ሊፈጸም ይችል ነበር። ይህንን የሰላም ስምምነት ለመፈረም እኮ 1 ሚሊዮን የሚጠጋ ህይወት ማለቅ አልነበረበትም። ይህን ውል ወረቀትና ስክሪፕቱ አገናኝቶ ለመፈረም እኮ ከ10 ዓመታት በላይ የተገነባው የአገር ሀብት መውደም አያስፈልገውም ነበር። እዚህ ደረጃ ለመድረስ እኮ በመቶ ሺዎች የሚቆጠሩ እናቶች በልጆቻቸውና ባሎቻቸው ሐዘን ተቆራምደው እድሜ ልካቸውን ባልቆዘሙ። ግን ለምንድን ነው ለዚህ ሁሉ ውድቀት የዳረገንን የዘመናት አዙሪት መስበር ያልቻልነው? ግን ለምን? የሰላም ስምምነቱስ የችግሩ መቋጫ ይሆን ወይስ እንደተለመደው ለሌላ ዙር ጦርነት መጸነስ ምክንያት ይሆን? የትግራይ ኃይሎች አደረጃጀት በከፊል። የትግራይ መሪዎች የትግራይ ወጣትን ወደ ደም አፋሳሹ እሳት ሲማገዱት ግንባር፣ አርሚ፣ ኮር፣ ክፍለ ጦር፣ ሬጅመንት ወዘተ የሚሉ አደረጃጀቶችን በመፍጠር ነበር። የተፈጠረው አደረጃጀት የሚመራው በሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረትንሳኤ እንደነበርም ራሳቸው በተለያዩ ሚዲያዎች ሲነግሩን የነበረ ሀቅ ነው። እዚህ ላይ ፈገግ የሚያስብለው ጉዳይ ሁለት ጀነራሎች ጎን ለጎን ወይም በቅብብሎሽ ሆነው ጦር ሲመሩ በዓለም ላይ የመጀመሪያውና ያልተለመደ መሆኑ ነው። ሁለቱ ጀነራሎች ማለትም ታደሰና ጻድቃን የትግራይ ኃይሎችን በበላይነት ሲመሩ የነበሩ ሆነው ከነሱ ስር ማለትም በአፋር በኩል ዘልቆ የገባው የትግራይ ኃይል በብርጋዴር ጀነራል ተክላይ አሸብር ወይም ወዲ አሸብር፣ በወልዲያ በኩል እስከ ደብረ ሲናና ሰላ ድንጋይ የዘለቀው ኃይል በብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በይተይ፣ በሰሜን ምዕራብ አቅጣጫ የነበረውና እስከ ደብረ ታቦርና ነፋስ መውጫ የዘለቀው ኃይል በሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ፣ እንዲሁም በሊማሊሞ ደባርቅና አዲያርቃይ አቅጣጫ የነበረው የትግራይ ኃይል በብርጋዴር ጀነራል ምግበ ኃይሌ ወይም አባ በርሃ ይመሩ ነበር። በዚህ መልኩና በተዋረድ አርሚ አዛዦች፣ ኮር፣ ክፍለ ጦርና ሬጅመንት አዛዦች ተብለው የሚመሩና ወጣቱ በገፍ የተሰጣቸው ጀነራሎችና ኮሎኔሎች እንደነበሩም በተደጋጋሚ በሚዲያ ተለፍልፎበታል። ነገር ግን እነዚህ አመራሮች ወጣቱን ከሲቪል ወደ ወታደርነት አሰልጥነው አስተምረው ቀይረውት ነበር ወይ? በጋራም በተናጥልም እቅድ የሚባል ነበራቸው ወይ? የእቅዳቸው ይዘት ምን ነበር? በስራቸው ያለው የወጣቱ ስም ዝርዝርስ ነበራቸው ወይ? ማን የት ቀረ? ማን በህይወት ተረፈ? ማንስ አካሉ ጎደለ? በወጉ ያውቁ ነበር ወይ? ወዘተ የሚሉ ጥያቄዎች ለወደፊቱ ብዙ በውትድርናና ዓለም ታምር የሚያስብል ሀቅ መውጣቱ አይቀርም። ለነገሩ በሲሸልስ ከመንግስት ጋር ከተገናኙ በኋላና ከዛ በፊት በየተራውና በየሚዲያው መስኮቶች ብቅ በማለት እኔኮ ተአምረኛ ነኝ፣ ጦርነቱን ጨርሼዋለሁ እያለ ዓለምን ሲያስደምም የነበረው ጀነራል ጻድቃን ገብረትንሳኤ በመቀሌ ከተማ ሰዎችን ሰብስቦ በሲሸልስ ከመንግስት ጋር ስለተደረገው ስብሰባ ሲያብራራ ከመሃል አገር በእንደዛ አይነት አስቀያሚ ሁኔታ ወጣቱን ጥለው መቀሌ እንዲመለሱ ምክንያት የሆነው ያልሰለጠነ ወጣት ይዘን ስለሄድን ነው ሁሉም ነገር የተበላሸብን ብሎ በራሱ አንደበት ገልጾታል። ይህንን በሚልበት ጊዜም ብዙ ሰው በአይኑ ያየውና በጆሮ የሰማው ሀቅ ነው። እዚህ ላይ የሚገርመውና የሚያስቆጨው ጻድቃንና መሰሎቹ እንመራሃለን ብለው ወጣቱን በገፍ በየሄደበት እንዲቀር ማድረጋቸው ሳይበቃ ተመልሰው የውድቀቱ ተጠያቂ ወጣቱን ማድረጋቸው ነው። ፍርዱ ለአንባቢያን ትቸዋለሁ። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።